ስልካችን ፉል ስቶሬጅ ያለ ሲያስቸግረን ምንም አፕሊኬሽን ሳናወርድ በሴቲንግ ብቻ ገብተን እንዴት አድርገን ማስተካከል እንደምንችል ላሳያችሁ። በመጀመሪያ በሴቲንግ አፕሊኬሽን እንገባለን። በሴቲንግ ከገባን በኋላ አፕስ ሜሎን እንፈልጋለን። አፕስ ሜሎን ካገኘን አንዴ ክሊክ እናደርጋለን። አሁንም ድጋሚ አፕስ ሜሎን እንፈልጋለን። ስክሪን ታይም ከሚለው ቀጥሎ ሁለተኛ ላይ ይገኛል። አንዴም ድጋሚ ክሊክ አድርገን ወደ ውስጥ ስንገባ እንደዚህ በስልካቸው ያለው አፕሊኬሽን ሙሉ እዚህ ጋር የተኛው አፕሊኬሽን ምን ያህል ቦታ እንደያዘ ሁሉም በዝርዝር ይመጣላችኋል ማለት ነው። አሁን ለምሳሌ ያውላችሁ የኔ አፕሊኬሽን መጨረሻ ላይ ያለው መጽሐፍ ቅዱስ 50.91 ሌላውም እንደዛ ፊት ለፊት ይታያል ማለት ነው። ዝርዝሩ እንደዚህ ሲታዩ የተኛው አፕሊኬሽን ምን ያህል ቦታ እንደያዘ ታውቁታላችሁ ማለት ነው። ስለዚህ እያንዳንዱን እየገባችሁ ቦታውን ታውቁታላችሁ ማለት ነው። ስልካችሁ ክሬት አድርጋላችሁ። በመጀመሪያው ለምሳሌ አንድ አፕሊኬሽን ወደ ውስጥ ገብቼ ላሳያችሁ እንዴት አድርጋችሁ ቦታ እንደምታወጡ ማለት ነው። አንድ አፕሊኬሽን ክሊክ አድርጋችሁ ወደ ውስጥ ስትገቡ እንደዚህ ታገኛላችሁ። ከዛ ስቶሬጅ ሚለው ትፈልጋላችሁ። ስቶሬጅ ሚለው ላይ አንዴ ክሊክ አድርጋችሁ ወደ ውስጥ ስትገቡ እዚህ ጋር ታች ክሊር ካች ሚል አለ። ክሊር ካች ሚለው አንዴ ክሊክ ታደርጋላችሁ። አሁን ለምሳሌ ካች ስንት ምን ያህል ቦታ ይዟል? 2.80 አሁን ክሊር ካች ሲል 2.80 ዲሌይ ተደርጓል 0። ስለዚህ 2.80 ያህል ቦታ ከአንድ አፕሊኬሽን አወጣኝ ማለት ነው። ሌላም አፕሊኬሽን ውስጥ እየገባው ከሁሉም አፕሊኬሽን ቦታ አወጣለሁ ማለት ነው። ስቶሬጅ ሚለው ላይ መግባት ከዛ ክሊር ካች ሚለው አንዴ ክሊክ ስታደርጉ 0 ይላል። ከላይ ያለው እንዳትነኩ። እንደዚህ ሲታደርጉ ደግሞ ዋትስአፕ ውስጥና በኢሞ ምናምን ከስም ጋር የተያያዘ አፕሊኬሽን ምንም እንዳታደርጉ። ምክንያቱም እዚህ ጋር ተሳስታችሁ ሌላ ቦታ ልትነኩት ስለምትችሉ ማለት ነው። እኔ በዋትስአፕ ገብቼ ስቶሬጅ የሚለው እንደ ሌላኛው አፕሊኬሽን ለማስተካከል ፈልጌ ቢገባ እዚህ ጋር ማናጅ ስቶሬጅ የሚለው አለ። እሱን ዲሌት ካደረጉ ተሳስታችሁ እሱ ዲሌት ብታደርጉ አፕሊኬሽን ዋትስአፕ በሙሉ ይጠፋል እና ደግሞ ዋትስአፕ ውስጥ ያለው ነገር ሴቭ የተደረገ ሰው ሁሉም በሙሉ ስለሚጠፋ ማናጅ ስቶሬጅ የሚለው አትነኩም ማለት ነው። ከታች ያለችው ክሊር ካች የምትለውን ብቻ ስትነኩ 0 ይሆናል ማለት ነው። ግን ምንም አሁን ለምሳሌ ስልኬ ስለተጨናነቀ ይሄንን አፕሊኬሽን አልፈልግም የምትሉት አፕሊኬሽን ካለ ሙሉን ማጥፋት ትችላላችሁ። ምክንያቱም ስለማትፈልጉት ማለት ነው። ግን የምትፈልጉት አፕሊኬሽን ተሳስታችሁ ለኛው ያለው ቦታ ከነካችሁ በሙሉ ይጠፋል ማለት ነው። ስለዚህ ክሊር ካች የምትለውን ብቻ ወደ ውስጥ እየገባችሁ መንካት፣ ስቶሬጅ የሚለው መንካት። ከዛ አሁን ይሄን ኤፍቢ አፕሊኬሽን ማናጅ ስቶሬጅ የሚለው ከነካው በሙሉ ነው የሚጠፋው ፌስቡክ ማለት ነው። ከእንደገና ካላወረድኩ አይሰራም። ስለዚህ ክሊር ካች የምትለውን ከነካው ቦታ ይወጣልኛል፣ ግን አፕሊኬሽን በቦታ ነው ያለው። ስለዚህ እንደዚህ እያደረጋችሁ ቦታ ማውጣት ትችላላችሁ።